በዛሬ ፕሮግራማችን ለተወዳጁ አርቲስት መስከረም አበራ ከካሜራ ጀርባ ስለተደበቀው አነጋጋሪና የትም ስላልተሰማው ድብቅ ማንነቷን ነግራችኋለን። ወደ ፊልም ዓለም የመጣችበት ለማመን ስለሚከብደው አጋጣሚዋና አርቲስቷ ስለምትታማበት አስገራሚ መረጃን በዝርዝር ነግራችኋለን። እውነት መስከረም አበራ ከብዙ ወንዶች ጋር የፍቅር ግንኙነት ነበራት ስለሚባለው ነገርና ተያያዥ አስገራሚ መረጃዎችን አብራችሁ ብትቆዩ ምን ታገኙበታላችሁ? ሰላም ውድ ቤተሰቦቻችን እንደቆያችሁኝ ወደ ዛሬ መዝናኛው ዓለም ፕሮግራማችን ከመግባታችን በፊት እንደተለመደው ለቻናላችን አዳዲስ የሆናችሁ ክቡራን ተመልካቾች በቅድሚያ ቪዲዮ ላይክ እና ቻናላችን ደግሞ ሰብስክራይብ እያደረጋችሁ ወደዚህ የመዝናኛው ዓለም መረጃ ወደምታገኙበት ቤት እንድትቀላቀሉን በታላቅ አክብሮት ጋብዛችኋለሁ። በቪዲዮ የተሰማችሁ ማንኛውም ሀሳብ አስተያየት በኮሜንት አሳውቁኛላችሁ። ለዛሬ ወደ አመጣሁላችሁ መረጃዎች ገባለሁና አብራችሁን ቆዩ። ወደ ፕሮግራማችን ስንገባ ወደ ቤተሰቦች ዝነኛዋና ታዋቂው አርቲስት መስከረም አበራ ብዙዎቻችን በሰራቻቸው ተወዳጅ ስራዎቿ ምክንያት እንደምንወዳትና እንደምናደንቃት የአደባባይ ሀቅ ነው። አርቲስት መስከረም አበራ ከፊልም ስራዎቿ በስተጀርባ ስላለ የቤተሰቧም ሆነ የግል ህይወቷ ብዙ ሲነገር መስማት የተለመደ ነገር አይደለም። ያም ቢሆን ግን ከቅርብ ጊዜያት ወዲህ ግን በዝነኛው አርቲስት ላይ አንድ አነጋጋሪና አሳፋሪ መረጃም እየወጣባት ይገኛል። ስለዚህ አነጋጋሪና አሳፋሪ ነው ስለተባለው መረጃ ከመናገር በፊት ግን ወደ ቤተሰቦቼ አርቲስቷ የትና መቼ ተወለደች እንዲሁም ወደዚህ ከብዙዎች ጋር ወደ አስተዋወቃት የጥበብ ስራው እንዴትና መቼ ተቀላቀለችና ተያያዥ አስገራሚ መረጃዎችን ልንገራችሁ። አርቲስት መስከረም አበራ የተወለደችው መስከረም 16 ቀን 1988 ዓ.ም በመዲናችን መሃል አዲስ አበባ በተለምዶ ተክለ ሃይማኖት በተባለ ሰፈር ነበር። አርቲስቷ ለቤተሰቦቿ የመጨረሻ ልጅ ስትሆን ከሷ በላይ እህቶችና ወንድሞችም አሏት። አርቲስት መስከረም አበራ ስትናገር እኔ የቤቱ የመጨረሻ ልጅ ስለሆንኩኝ እጅግ በጣም በቁጥጥር ነበር ያደጉት። በዚህ ምክንያት ከጓደኞች ጋር እንደ ልብ መገናኘት አይፈቀድልኝም ነበር ስትል ነበር ስትናገር ይሰማናል። ዶ ሬ ሚ ፋ ሶ ላ ሲ ዶ ላ ላ ላ ላ ላ ላ አምባሰል ነው ይሄ ዜማው ያስታውቃል። አምባሰል ነው ይሄ ዜማው ያስታውቃል። ፓራፓፓፓፓፓ አርቲስቷ ስትናገር ወደ ፊልም ዓለም የገባሁበት እጅግ በማይታመን አጋጣሚ ነው ስትል ነበር የተናገረችው። እኔ አንድም ቀን አርቲስት ሆናለሁ ብዬ አስቤውም ሆነ አልሜው አላውቅም ነበር። ከተዋናይነት ይልቅ ሙዚቀኛ ነበር መሆንም ይመስለኝ ስትልም ነበር በተደጋጋሚ በተለያዩ ኢንተርቪዎቿ ስትናገር የሰማናት። አርቲስቷ ወደ አርቱ ዓለም የገባችበትን አስገራሚ አጋጣሚ ስትናገር እንዲህ ነበር ስትል ተናገረችው። ከኛ ጎረቤት ቲያትር ቤት የምትሰራ ጎረቤት ነበረችን። ከሷ ጋር አልፎ አልፎ ነፃ መግቢያ ትኬት እየሰጠችኝ ቲያትር ቤት ሄድ ነበር። ቀስ በቀስ የቲያትር ነገር ውስጥ እየገባ ሄደ። ከዛም የቲያትር ትምህርት መማር እንዳለብኝ ወሰንኩ የምትለው መስከረም አበራ በቀላሉ ግን ለመመዝገብ አልቻልኩም ነበር ትላለች። ስትቀጥልም ቲያትር ለመማር ለመዘገብ ስጠይቅ ለማስተማር የሚፈልገው ሰው ሞልቷል ተባልኩ። እኔም ቲያትር ቤት የምትሰራውን ጎረቤታችን ለምኜ እሷም እንደምን የቲያትር ቤቱን ሰዎች ለመነችልኝ። መጨረሻም ተመዝግቤ የምፈልገውን የቲያትር መሰረታዊ ትምህርት ለ3 ወር ተምሬ ተመረኩ ትላለች። ታዲያ ለማመን የሚከብደው የመስከረም አበራ የጥበብ ጉዞ ጅማሯ ከዚህ ነበር የጀመረው። ውድ ቤተሰቦቼ ለምርቃናቸው ቲያትር ሰርተው ያቀረቡት እነ መስከረም አበራና ጓደኞቿ ቲያትሩን ካሳዩ በኋላ በርካቶች እጅ በአፍ ይዛ አስጨበጨበቻቸው። ታዲያ በዚህ አጋጣሚ ነበር ከተማሪነት በአንዴ የቃቂ ቁርዶች ለተባለ ግዙፍ ቲያትር የታጨችው። ከዚህ በኋላ ማምን ቀራት። ሁሉም ነገር አልጋ ባልጋ ሆነላትና ሁላችንም አጃኢብ ማስባሉን ቀጠለችበት። ዝነኛው አርቲስት መስከረም አበራ ከሰራቻቸው በርካታ ቲያትሮች መሃል እነዚህ ጥቂቶቹ ናቸው። የቃቂ ቁርዶች፣ የቴዎድሮስ ራዕይ፣ ፍቅር የተራበ እና ከትዳር በላይ ይጠቀሳሉ። ከሰራቻቸው ድራማዎች ደግሞ ቤቶች፣ መለሰት፣ የእግር ሰዓት እና ከብዙዎች ጋር ያስተዋወቃት ምን ልታዘዝ ተከታታይ ሲትኮም ድራማዎች ይጠቀሳሉ። አርቲስቷ ከሰራችባቸው ፊልሞች መካከልም ሲመት፣ አክቲቪስቱ፣ ጥቁርና ነጭ፣ የሱፍ አበባና በተለይ የትወና ተመልካቾችን ያስደነቀችበት እንሳሮ ፊልም ይገኙበታል። ከፊልምና ከመሳሰሉት ነገሮች ወጣ ብለን ደግሞ ስለ አነጋገሩ መረጃ ልንገራችሁ። ውድ ቤተሰቦች በቅርቡ አርቲስት መስከረም አበራ ከተለያዩ ወንድ አርቲስቶች ጋር የፍቅር ግንኙነት በተመሳሳይ ጊዜ ነበር። የአርቲስት መስከረም አበራ ማለት ሴቷ ሄኖክ ድንቁ ናት እስክትባል ድረስ ነበር መረጃዎች ሲወጡባት የነበሩ። እንደ መረጃ ምንጮቻችን ከሆነ አርቲስቷ ከተለያዩ የሀገራችን ወጣት ወንድ አርቲስቶች ጋር የፍቅር የሚመስል ግንኙነት ነበራት ሲሉ የቅርቡ ወዳጇ ነኝ የሚሉ ሳይቀር ሲናገሩ የነበሩ መረጃ ነበር። ምንም እንኳን እውነትነቱ አጠራጣሪ ቢሆንም
ሁላችንም እንደሰማነው በቅርቡ መስከረም አበራ ከእጮኛዋ የታገኛለች ጥያቄ ቀርቦላት በእሽታ እንደተቀበለችው የሰርጋቸው ሁኔታም በቅርቡ ሊሆን እንደሚችል መረጃዎች እየወጡ ይገኛሉ። ከሞላ ጎደል አርቲስት መስከረም አበራችን ናት። ውድ ቤተሰቦች የዛሬ መዝናኛው ፕሮግራማችን ይመስላል። እንዴት አገኛችሁት? በሌላ የሚመስል ፕሮግራም እስክንገናኝ መልካም ጊዜ ይሁንላችሁ።